እሺ ስሜ ውባለሙሉ እባላለሁ። የዋሰል ቀበሌ የግብርና ጽሕፈት ቤት ኃላፊ ነኝ። ያው እንግዲህ በጣም በዚች ቀበሌ የተከሰተው በጣም ድርቅ ተከስቷል። ዝናብ የጀመረው ሚያዝያ 3 አካባቢ ጀምሮ ለ3 ቀን ያክል ዘንቦ ከዛም በኋላ እስከ ሐምሌ 11 ቀን 2018 ዓመተ ምህረት ድረስ ምንም አይነት የዝናብ ጠብታ የሌለው ሁኔታ ነው ተፈጥሮ ያለ። ያው እንግዲህ በዚህ በእኛ ቀበሌ በአብዛኛው ደረጃ የሚዘሩ የሰብል አይነቶች ስንዴ፣ ገብስ፣ አተር እና ባቄላ ይዘራሉ። ነገር ግን የነዚህ ጊዜ አልፎባቸዋል። ስንዴ መዘራት የነበረበት ግንቦት ነው። አተር መዘራት የነበረበት ግንቦት ነው። እስካሁን እስከ ሐምሌ 11 2018 ዓ.ም እንደሚታየው ማሳው እንደሚታየው ዝም ብሎ ባዶ ነው ያለ። አተር ተዘርቶ አተር ያልበቀለበት ነው አጋጣሚ ነው ያለ። ስንዴ ለመዝራት ማስቸጋሪ ስለሆነ አብዛኛው አርሶ አደር ስንዴ ያልዘራበት አጋጣሚ ነው ያለ። በዚህ አጋጣሚ ያው እንግዲህ ከ2017 ጋር ስናነጻጽረው በዚህን ወቅት ከፍተኛ የሆነ የዝናብ መጠን የሚኖርበት፣ ከፍተኛ የሆነ ጉም የሚኖርበት፣ አርሶ አደሮች በአረም የሚሰማሩበት ጊዜ ነው የነበረ። አሁን እንደምናየው ተራሮች፣ ማሳዎች ምንም የገጠጡ ናቸው። ምንም ነገር የላቸውም። የሰብል እንትን የላቸውም። በጣም ድርቅ ተከስቷል። በዚህ ምክንያት እንስሳቶች የሚበሉት አጥተዋል። አሁን ቅድም ከዛየ እንዳየ ነው የእንስሳቶች የሚሰማሩበት በጣም ደረቅ ሆኖ የሚበሉት የሚጠጡት አጥተው ነው ያለ። በዚህ አጋጣሚ ማህበረሰቡ ራሱ የሚበላው የሚጠጣው አጥቶ በጣም ተቸግሮ ወደ 50 ምናምን አካባቢ ወጣቶች በስደት ነው ያሉት። ያው ለእለት ጉርስ ለማግኘት ሲባል ማለት ነው። ከዚህ በተጨማሪ አሁን በጣም እኛ እንደ ቀበሌ በጣም እያስቸገረን ያለ አዛውንቶች፣ ህጻናቶች፣ አካለ ስንኩሎች እነዚህ በጣም በራብ እየተሰቃዩበት ያለበት ወቅት ነውና በጣም አስቸጋሪ ነው። ከዚህ በተጨማሪ እንደ ምሳሌ እንደው ባነሳለህ 5 ሰዎች መርዝ ጠጥተው በራብ ምክንያት መርዝ ጠጥተው አንዱ ሞቷል። 4ቱ ግን በስንት በሕክምና በምንም ተብሎ እንትን ያለበት አጋጣሚ ነው ያለና እንደው በዚህ አጋጣሚ መንግስት በጣም አስቸጋሪ ነው። ህዝቡ ሙቶ ከማለቁ እንስሳቶች ሙቶ ከማለቃቸው በፊት እንደው ተሎ ተደራሽነት ቢኖረው፣ ለምሳሌ በእንስሳት መኖ የሚቀርበት አጋጣሚ ቢኖር፣ በሰዎችም ሰዎች ሙተው ከማለቃቸው በፊት እንደው ለእለት የሚሆን ጉርስ የሚሆን ድርሻ ቢያመጣላቸውና ማስታገሻ ቢሆናቸው በጣም አሪፍ ነው እላለሁ። በተጨማሪ አሁን ይህ እንግዲህ ወቅቱ በጣም አስቸጋሪ ዝናብ የለውም። ነገር ግን አሁን እንኳን ዝናብ ቢመጣ ተሎ ደራሽ እንትኖች የሉም፣ ዘሮች የሉም። ስለዚህ ተሎ ሊደርሱ የሚችሉ ዝርያዎችን በመንግስት ደረጃ እና መንግስት ባልሆነ ድርጅት ቢቀርብ በጣም የተሻለ ይሆናል ብዬ አስባለሁ።